አሁን የፈሳሽ ሳሙና አምራቾች ቁጥር እየጨመረ ይገኛል። ነገር ግን የሽያጭ ዋጋችንና ዕለታዊ ትርፋችንን ለመስራት የሚያስችለን አሰራር ምን ያህሎቻችን እናውቃለን? ሰላም የተወደዳችሁ እንደምሰጣችኋል። እኔ ወይንሸት ፈርድ ነኝ፣ የኬሚካል ምህንድስና ባለሙያ ሲሆን በዛሬው ቪዲዮ ላይ የሽያጭ ዋጋ እና ዕለታዊ ትርፍ እንዴት እንደሚሰራ የማሳያችሁ ይሆናል። እስከ መጨረሻው ከተከታተላችሁ ጠቃሚ የሆኑ መረጃዎችን የምታገኙ ይሆናል። እንደ ምሳሌ የወሰድኩት እዚህ ጋር የፈሳሽ ሳሙናን በስሞል ስኬል ወይም በትንሹ በቤት ውስጥ ለሚያመርቱ ነው። ለምሳሌ ዕለታዊ የምርት መጠኔን በአንድ ቀን 50 ሊትር ፈሳሽ ሳሙና አመርታለሁ ብዬ አሰብኩኝ። ስለዚህ በቀን ውስጥ የማመርተው 50 ሊትር ነው ማለት ነው። ወራዊ የስራ ቀኔ ደግሞ በወር ውስጥ 30 ቀን አለ። 30ውንም ቀን እሰራለሁ ብዬ ተነሳው። እናንተ ደግሞ መቀየር የምትፈልጉ ከሆነ የራሳችሁን ቁጥር መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ እንደምታዩት የፈሳሽ ሳሙና ፎርሙላ አለ። 50 ሊትርም የፈሳሽ ሳሙና ለማምረት የሚያስፈልገኝን ፎርሙላ እዚህ ጋር አስቀምጫለሁ እንደ ምሳሌ። እናንተ ደግሞ የራሳችሁን መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ያሉት የግብአቶች ዝርዝር እዚህ ጋር አለ። እዚህ ጋር ብዛታቸው አለ። 50 ሊትር ለማምረት ለምሳሌ ላብሳ 2 ኪሎ ግራም ያስፈልገኛል። ኤሲድ 1.5፣ ሶዲየም ሲልኬት 1፣ ኮስቲክ ሶዳ 0.5፣ ሲትሪክ አሲድ 0.2፣ ጨው 0.5፣ ውሃ ደግሞ 44.3 ኪሎ ግራም ያስፈልገኛል ማለት ነው። ይሄ እንግዲህ እንደ መነሻ የወሰድኩት ፎርሙላ አለ። ስለዚህ ይሄ ፎርሙላ አሁን ላይ ባለው ሁኔታ ትርፋማ ያደርገኛል። ይህንን ሳመርት ደግሞ የምሸጥበት ዋጋ ምን ያህል ይሆናል የሚለውን ነገር ለማወቅ መጀመሪያ ምን መስራት ይኖርብኛል ማለት ነው። አጠቃላይ የቀኑን ወጪ መስራት መቻል ይኖርብኛል ማለት ነው። ወይም ደግሞ ቶታል ዴይሊ ኮስት ማለት ነው። ቶታል ዴይሊ ኮስት ደግሞ ምን ያካትታል? ፊክስድ ካፒታል ኮስት እና ወርኪንግ ካፒታል ኮስትን ያካትታል። ይሄ ማለት አጠቃላይ የዕለታዊ ወጪ ማለት ነው። ስለዚህ ይሄ ፊክስድ ኮስት የምንላቸው ፊክስድ የሆኑ ናቸው። ቫሪያብል ያልሆኑ ወይም በየጊዜው የማይለዋወጡ። ለምሳሌ የረጅም ጊዜ ንብረቶች ላይ የሚውል አነስተኛ ላልሆኑ እቃዎች የሚወጣ ወጪ ነው ማለት ነው። እንደ ምሳሌ ለመጥቀስ ያክል መሬት የምንከራይ ከሆነ ለመሬት የምናወጣ ወጪ፣ ህንፃ የምንከራይ ከሆነ ለህንፃ፣ ማሽኖች የምንገዛ ከሆነ የተለያየ ማሽኖች ለምሳሌ ሚክሰር ያስፈልገናል፣ ማሸጊያ ማሽኖች ሊሆኑ ይችላሉ። መኪናዎች፣ እዚህ ጋር መኪናዎች የምንጠቀመው ግብአታችን ለመግዛት እና ፕሮዳክታችን ደግሞ ዲስትሪቢዩት ለማድረግ ልንጠቀምበት እንችላለን ማለት ነው። የተለያየ መሳሪያዎች ለምሳሌ ፔች ሜትር ሊሆን ይችላል። ያንን ፔቹን ለማወቅ የሚያስፈልገን መሳሪያዎች ካሉ የሚካተተው የት ነው ማለት ነው? ፊክስድ ካፒታል ኮስት ውስጥ ነው የሚካተተው። እና የተለያየ ኢንስታሌሽን እና ሴትአፕ ኮስት ካለን እዚህ ውስጥ ነው የምናካትተው። አሁን እኔ እንደመነሻ የወሰድኩት የፊክስድ ካፒታል ኮስት ግን እነዚህ ሁሉ ያጠቃልላል ማለት ሳይሆን ለእኔ የምጠቀመው እቃ የፕላስቲክ በርሜልና ባሊ ነው። ግብአቶችን የማደባለቀው ደግሞ በማማሰያ ወይም ደግሞ በእንጨት ነው ብዬ ነው ያሰብኩት። ስለዚህ ሌላ ተጨማሪ ማሽን አያስፈልገኝም። የፕላስቲክ በርሜል ስንት ያስፈልገኛል? ብዛት እዚህ ጋር 1 ማለት ነው። የአንዱ ዋጋ ደግሞ ስንት ነው? 500። እኔ ማምረት የፈለኩት 50 ሊትር ስለሆነ ቢያንስ የ70 ሊትር ወይም ደግሞ 100 ሊትር ሊይዝ የሚችል በርሜል ነው የምገዛው ማለት ነው። ያ ማለት የተወሰነ ሴፍቲ ቮሊዩም ማስቀረት መቻል አለብኝ። አረፋ ቢፈጠር የተወሰነ ፐርሰንት ትርፍ ሊኖረው ይገባል ማለት ነው። 50 ሊትር ፈሳሽ ሳሙና ለማምረት የ50 ሊትር እቃ በርሜል አይደለም የሚያስፈልገኝ ማለት ነው። ስለዚህ የተወሰነ ከፍ ማለት ስላለበት አንድ በርሜል ለምሳሌ ባለ 100 ሊትር ሊሆን ይችላል ወይም ባለ 70 ሊትር ሊሆን ይችላል። እሱን ምን ያህል አድርጉኝ 500 ብር ገዛው ብዬ አሰብኩኝ። ባሊ ደግሞ ያስፈልገኛል አንድ ለምሳሌ የአንድ ዋጋ 200 ብር ሊሆን ይችላል። አሁን እዚህ ጋር አጠቃላይ ዋጋቸውን ስንሰራ 1 ሲባዛ በ500 500 ይሰጠኛል። 2 ቢሆን ኖሮ ግን 2 ሲባዛ በ500 1000 ነበር አጠቃላይ ዋጋው ያንዱ እቃ ማለት ነው። ባሊ 1 ሲባዛ በ200 200 ይሰጠኛል ማለት ነው። ሌላው ሚክሰር እና ሚዛን የምጠቀም ከሆነ ፊክስድ ካፒታል ኮስት ውስጥ ነው ማካተተው ማለት ነው። አሁን ይሄ አጠቃላይ ዋጋውን የእያንዳንዱ እቃ ሰራሁኝ። በመቀጠል ምንድነው የማደርገው? የሚያገለግልበትን ጊዜ አስቀምጣለሁ እዚህ ጋር። ለምሳሌ እኔ የፕላስቲክ በርሜሉ ለ2 ዓመት ያገለግለኛል ብዬ ላስብ እችላለሁ። ባሊውም እንደዛ 2 ዓመት ማለት ነው። አሁን ምንድነው የፈለኩት? ዕለታዊ ፊክስድ ኮስቴን መስራት ስለሆነ ወደ ምን መቀየር አለብኝ? ወደ ወር መቀየር መቻል አለብኝ ማለት ነው። በወር ውስጥ ወይም ከዛ ወደ ቀን ምን ያህል ወጪ ያስወጣኛል ፊክስድ ካፒታል ኮስት የሚለውን ያንን ለመስራት ማለት ነው። ስለዚህ የሚያገለግልበት ጊዜ 2 ዓመት ነው ብያለሁ። ወደ ወር ሲቀየር ደግሞ 1 ዓመት
12 ወራቶች አሉት። ስለዚህ 2 ዓመት ሲሆን ደግሞ 2 ሲባዛ በ12 ስንት ይሆናል? 24 ወር ይሆናል። የባሊውም እንደዛ 2 ዓመት ስለሆነ 2 ሲባዛ በ12 24 ወር። ወርሃዊ ወጪን ከዛ ሳስበው ምን ይሆናል ማለት ነው? አጠቃላይ ወጪ ስንት ነው? 500 ብያለሁ። ሲካፈል ለ24 ወርሃዊ ወጪን አገኛለሁ 20.83 ይመጣል። የባሊውንም እንደዛው ማለት ነው። 200 ሲካፈል ለ24 ወር 24 ማለት ወሩ ናት ስንት ይመጣል? 8.33 ይመጣል። የስራ ቀን ደግሞ በወር ውስጥ ስንት ነው ብያለሁ? 30 ቀን። በወር ውስጥ 30 ቀናቶች አሉ። 30 ቀናቶችን በሙሉ እሰራለሁ ብዬ ካሰብኩኝ 30 ቀን እዚህ ጋር አስቀምጣለሁ። እናንተ የምትቀይሩ ከሆነ ግን መለወጥ ትችላላችሁ። ለምሳሌ እዚህ ጋር ያለውን ኤክሴል ላሳያችሁ። እዚህ ጋር ያለው ኤክሴል አሁን ያየናቸው ካልኩሌሽኖች በአጠቃላይ አሉ። እዚህ ጋር ለምሳሌ በቀን 50 አመርታለሁ 50 ሊትር ፈሳሽ ሳሙና፣ በወር ውስጥ 30 ቀን እሰራለሁ። ፎርሙላ ይሆንና ከዛ ፊክስድ ካፒታል ኮስቱን እዚህ ጋር አስቀምጣለሁ ማለት ነው። እያንዳንዱ ፎርሙላ ስላለ ይሰራላችኋል እና ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ኮሜንት ላይ ኢሜይል በመላክ ወይም ደግሞ ለቴሌግራም ሊንኩን እልክላችኋለሁ። በቴሌግራም ኢሜይላችሁን በመላክ ኤክሴል ሺቱን ማግኘት ትችላላችሁ። ወይም ደግሞ በዚህኛው በወርዱ ደግሞ የተሰራውን እያያችሁ የራሳችሁን ቀይራችሁ መስራት ይቻላል ማለት ነው። አሁን ወደ ወርዱ ልመለስ። አሁን በቀን ስሰራ ደግሞ በወር ውስጥ ለበርሚል 20 ብር ከ83 ሳንቲም ያስወጣኛል። ስለዚህ ለ30 ሳካፍለው 0.69 ይመጣል። የባሊውን ደግሞ ስንት ይሆናል? 8.33 ሲካፈል ለ30 0.28። ሚክሰርም ካለኝ እንደዛ አረግና የሁሉንም ደምሬ እዚህ ጋር አስቀምጣለሁ ማለት ነው። አጠቃላይ ዕለታዊ ቋሚ ወጪ ስንት ይሆናል ማለት ነው? 0.97 ብር በቀን ማለት ነው። በመቀጠል አጠቃላይ ቶታል ዴይሊ ኮስታችንን ወይም ደግሞ አጠቃላይ የዕለታዊ ወጪያችንን ለመስራት ፊክስድ ካፒታል ኮስት እና ወርኪንግ ካፒታል ኮስት ያስፈልገናል ብያለሁ። አሁን ፊክስድ ካፒታል ኮስት ሰርተናል። ወርኪንግ ካፒታል ኮስት ደግሞ እዚህ ጋር እንሰራለን። ወርኪንግ ካፒታል ኮስታችን ማለት ምን የሚያካትት ነው? ለጥሬ ዕቃ መግዣ የምናውለው ወጪና ወይም ገንዘብ ሲደመር ኦፕሬሽናል ኮስት። ኦፕሬሽናል ኮስት ደግሞ ሳሙናውን ለማምረት የሚያስፈልገን ተዛማች የሆኑ ወጪዎች ለምሳሌ ምን ሊሆን ይችላል? ደሞዝ፣ የትራንስፖርት ወጪ፣ የቤት ኪራይ፣ መብራት፣ ውሃ፣ ቴሌኮም ሊሆን ይችላል። የጥገና የጽህፈት ዕቃ ትራንስፖርት እና አቅርቦት፣ ሌሎችም የተደጋጋሚ ኦፕሬሽናል ወጪዎች ምን ውስጥ ይካተታሉ? ኦፕሬሽናል ኮስት ውስጥ ይካተታሉ ማለት ነው። ስለዚህ አሁን ወርኪንግ ካፒታልን ለመስራት መጀመሪያ የጥሬ ዕቃ ወጪን ለብቻ እሰራለሁ። ከዛ ኦፕሬሽናል ኮስቶችን ደግሞ የብቻ እሰራለሁ ማለት ነው። አሁን እዚህ ጋር የምናየው ግብአቶችን ለመግዛት የሚያስፈልገውን ወጪ እዚህ ጋር እሰራለሁ ማለት ነው። 50 ሊትር ፈሳሽ ሳሙና ለማዘጋጀት የሚያስፈልገውን ዕለታዊ ወጪ እዚህ ጋር ነው የምሰራው። እዚህኛው ቴብል ላይ ለምሳሌ ግብአቶቻችንን እዚህ ጋር እንዘረዝራለን። ከየት ነው የምናመጣው? ከፎርሙላችን ቅድም ካሳየኋችሁ ብዛቱንም እንደዛው የእያንዳንዱን ግብአቶች ማለት ነው። በመቀጠል ከረንትሊ ወይም ደግሞ አሁን ላይ ያለውን ዋጋ አጣርቼ እዚህ ጋር አስቀምጣለሁ። እኔ እንደመነሻ ነው፣ ትክክለኛ ዋጋ ላይሆን ይችላል፣ ግን ተቀራራቢ ዋጋ ነው የወሰድኩት። ለምሳሌ ላብሳ 300 ብር ቢሆን ኤስኤልኤስ 300፣ ሶዲየም ሲልኬት 70 ብር በኪሎግራም ማለት ነው። ኮስቲክ ሶዳ 200፣ ሲትሪክ አሲድ 400፣ ጨው 35 ብር። ይሄ በኪሎግራም ነው። ስለዚህ ለብዛቱ ከፎርሙላ ላይ ወስጄ ለብዛቱ አባዛለሁ። አጠቃላይ ዋጋውን የየግብአቶችን ማግኘት እችላለሁ ማለት ነው። የላብሳን ስንሰራ 2 ሲባዛ 300 600 ይሰጠናል። 1.5 ሲባዛ በ300 450። ሶዲየም ሲልኬት 1 ሲባዛ በ7 70 ይሰጠኛል። ስለዚህ እንደዚህ ያረኩኝ የሁሉንም ግብአቶች እሰራለሁ። እናንተ ደግሞ የራሳችሁን ግብአቶች ፎርሙላችሁን ወስዳችሁ ዋጋውን አጣርታችሁ ዕለታዊ የግብአቶችን ወጪ መስራት ትችላላችሁ ማለት ነው። ሲደመር 1317.50 ይመጣል ማለት ነው። አጠቃላይ ለ50 ሊትር ፈሳሽ ሳሙና ስለዚህ ለማምረት የሚያስፈልገኝን ወጪ እዚህ ጋር ሰርቻለሁ። አሁን በመቀጠል ኦፕሬሽናል ኮስት ነው የምሰራው። ያ ማለት የስራ ማስኬጃ ወጪ ማለት ነው። ይሄ ደግሞ የስራ ማስኬጃ ወጪ ደግሞ ምን ማለት ነው? ዕለታዊ ስራዎችን ለማካሄድ የሚያስፈልጉ የተለያዩ ወጪዎች አሉ። ለምሳሌ የትራንስፖርት ወጪ ሊሆን ይችላል። ዩቲሊቲ ማለት ውሃ እዚህ ሮ ማቴሪያል ውስጥ አላስገባሁትም። ምክንያቱም ውሃን እዚህ ላይ ብቻ አይደለም የምንጠቀመው፣ እቃ ለማጠብም ለሌሎች ነገሮች ልንጠቀመው ስለምንችል ዩቲሊቲ ብዬ ለብቻው ነው የሰራሁት። ስለዚህ ዩቲሊቲ የኃይል ፍጆታ የለብኝም። ስለዚህ የውሃ ብቻ ይሆናል ማለት ነው። እዚህ ጋር የምሰራው ዕለታዊ ሰራተኛ ደሞዝ አለ፣ የቤት ኪራይ፣ አላቂ እቃዎች እና ማሸጊያ እቃዎችን የነዚህን ወጪ በአጠቃላይ ደምሬ ምን አገኛለሁ? ኦፕሬሽናል ኮስት አገኛለሁ ማለት ነው። አሁን እዚህ ጋር ላይ እያንዳንዱ ልስራ። ለምሳሌ ዕለታዊ የትራንስፖርት ወጪ ለብቻው ልስራ።
የትራንስፖርት ወጪ ለምን ለምን ያስፈልገናል? የመጀመሪያው ጥሬ ዕቃ ለመግዛት። ጥሬ ዕቃ ለመግዛት ለምሳሌ 4 ጊዜ ጥሬ ዕቃዎችን ወይም ደግሞ ግብአቶችን ብገዛ 4 ጊዜ ስንት ይሆናል ማለት ነው? 300 ብር ቢያስወጣኝ 300 ሲባዛ በ4 1200 ይሆናል። ስለዚህ የወሩን አሰላና አስቀምጣለሁ። ያገለገለ ሃይላንድን ለመግዛት እንደዚሁ የሚያስፈልገኝን የትራንስፖርት ወጪ ደምሬ እዚህ ጋር አስቀምጣለሁ በወር ማለት ነው። ከዛ ወደ ዕለታዊ ወጪ እቀይረዋለሁ ማለት ነው። 1200 ሲካፈል ለ30 40 ይሰጠናል። 200 ሲካፈል ለ30 6.67 እንደዚህ እያረኩኝ ለምሳሌ ምርቱን ለደንበኞች ወይም በየሱቁ ለማድረስ የሚያስፈልገኝ ወጪ የትራንስፖርት ወጪ ካለ እዚህ ጋር ደምሬ ያስቀምጣለሁ። እሱን ለ30 ከፍዬ እዚህ ጋር ማስቀመጥ ይቻላል። እንደዚህ እያረኩኝ ሁሉንም በአጠቃላይ ደምርና አጠቃላይ የትራንስፖርት ወጪን በቀን አገኛለሁ ማለት ነው። በመቀጠል ዕለታዊ የኃይልና ውሃ ወይም ዩቲሊቲ ክፍያዎችን እሰራለሁ። እዚህ ጋር ስሰራ የውሃ ክፍያ አለኝ ብያለሁ። ስለዚህ በወር የምንከፍለው ቢል አለ። ለምሳሌ ለውሃ 100 ብር ልከፍል እችላለሁ። ስለዚህ 100 ሲካፈል ለ30 ስንት ይሰጠኛል? 3.33። የኃይል ፍጆታ ሚክሰር የምጠቀም ከሆነ ሌሎች ማሸጊያ ማሽኖች ኤሌክትሪክ ኃይል የሚያስፈልጋቸው ከሆነ እነሱን እዚህ ጋር በወር የምከፍለውን ቢል ከዛ ላይ ብሩን አይቼ አስቀምጣለሁ። እዚህ ጋር ሲካፈል ለ30 ይሄ ይመጣል ማለት ነው። ስለዚህ አጠቃላይ የዩቲሊቲ ክፍያ በዚህ መንገድ መስራት ይቻላል። አንድ ላይ ደምሬ ስንት መጣ? ለምሳሌ 3.33 ብር በቀን የዩቲሊቲ ክፍያዎችን ይኖረኛል ማለት ነው። ሌላው ደግሞ የሰራተኛ ደሞዝ እና ለአበል የሚከፈል ሰራተኛ ደሞዝ በወር የምንከፍለው አለ። በየቀኑ ደግሞ ወይም ለአበል ሊሆን ይችላል ለተሸካሚ የምንከፍላቸው ክፍያዎች ይኖራሉ። ስለዚህ እነሱን እዚህ ጋር የምናካትተው ማለት ነው። ለብቻ እዚህ ጋር እንሰራለን። ብዛታቸውን እንወስዳለን። ምን ያህል ሰራተኛ ያስፈልገኛል? ብዛት 1 ነው ወይስ 2 ነው? እዚህ ጋር እናስቀምጣለን። አምራች ብቻ ነው የሚያስፈልገን፣ ሻጭ ብቻ፣ ተሸካሚ የሚለውን እዚህ ጋር ዘርዝረን እናስቀምጣለን ማለት ነው። ከዛ ወርሃዊ ወጪያቸው ወር 3000 ከሆነ የማወጣው ለአምራች 3000፣ ሌላውን ራሴ እሰራለሁ ብዬ ባስብ 3000 ብዬ አስቀምጣለሁ። ዕለታዊ ወጪ ስንት ይሆናል? 3000 ሲካፈል ለ30 100 ይመጣል። ስለዚህ የሌሎችን ሁሉንም እንደዚህ እየደመርኩኝ እዚህ ጋር አስቀምጣለሁ። ስንት ይመጣል ማለት ነው? 100 ብር በቀን። ይሄ ለሰራተኛ ደሞዝና አበል የሚከፈል ነው። ዕለታዊ የቤት ኪራይ ክፍያ ለመስራት የቤት ኪራይ በወር ብከፍለው አለ። አነስተኛ ቤት ብትከራይ 4000 ብር ቢሆን ወጪው 4000 ለ30 ሳካፍለው 133 ይመጣል። እንደዚህ ተዛማች የሆኑ ወጪዎችን እዚህ ጋር አስቀምጣለሁ ማለት ነው። አጠቃላይ ሲደመር 133.33 ይመጣል ማለት ነው። ሌላው ደግሞ ዕለታዊ የአላቂ ዕቃ ወጪ ለምሳሌ ሊትመስ ፔፐር፣ ጓንት፣ ማስክ፣ ጋውን እነዚህ አላቂ ዕቃ ናቸው። ለስራችን ደግሞ ያስፈልጉናል። ለምሳሌ ሊትመስ ፔፐር ፒኤችን ለመለካት ነው የምንጠቀምበት። ይህ ፒኤች መለኪያ ምንድነው የሚያደርግልን ማለት ነው? በየጊዜው ፒኤችን በመለካት ከ7 እስከ 8 መሆኑን ካረጋገጥን በኋላ ነው ለደንበኛ ማስረከብ ያለብን። ምክንያቱም የግብአቶቹ የፒኤች መጠን ስለማናቀው። ሲቀጥል ደግሞ ግብአቶቹ ሲመዘኑ ፍላክቹዌሽን ቢኖር ምን ይፈጠራል ማለት ነው? መጨረሻ ላይ የሚመረተው የሳሙና የፒኤች መጠን ሊለያይ ይችላል። ስለዚህ ከ7 በታች ሊሆንብን ይችላል ወይም ከ9 በላይ ሊሆንብን ይችላል። ያንን ለማስቀረት ምንጊዜም ወደ ከስተመር ከማስወጣታችን በፊት ፒኤችን መለካት ያስፈልገናል። ለዛ ደግሞ ሊትመስ ፔፐር እንገዛለን። ለምሳሌ ብዛት 1 ገዝተን ወርሃዊ ወጪያችን 200 ብር ሊሆን ይችላል። ለወር ልንጠቀማት እንችላለን፣ የቆረጥን ብንጠቀማት። ሌላው ጓንት ነው። ለምሳሌ 1 ያስፈልገናል ብናስብ ወፍራሙ ጓንት 250 ብር። ሌላ የሚያስፈልገን ከሆነ ለምሳሌ ለሰርጀሪ የምንጠቀመው አይነት ጓንት የምንጠቀም ከሆነ ብዛት ሊያስፈልገን ይችላል። ምክንያቱም ለአንድ ቀን 1 ጊዜ ነው የምንጠቀመው። ያ ማለት ዝም ብለን ብንጠቀመው ፔኔትሬት አድርጎ ወደ ቆዳችን ኬሚካሉ ይገባና የረጅም ጊዜ የጤና እክል ሊያስከትል ስለሚችል አሁን የሚያገለግልበትን ጊዜ ደግሞ የሁሉንም አስቀምጣለሁ። ለምሳሌ ማስክ 2 እና የሚታጠብ ቢሆን 50 ብር ቢሆን አንደኛው ለ30 ቀን ልጠቀም እችላለሁ። ጋውን 1 ብገዛ 500 ብር ገዝቼ ለአመት ብጠቀመው ሲካፈል 12 41.67 ይመጣል። ግን 365 ቀን ነው የምጠቀመው። ስለዚህ ምን አደርጋለሁ? እኔ ኦልሬዲ በወር ስለከፈልኩት ሲካፈል ለ30 1.39 ይመጣል ማለት ነው። የሁሉንም ምን አደርጋለሁ ማለት ነው? እዚህ ጋር የሚያገለግልበት ጊዜ አካፍለዋለሁ። 200 ሲካፈል ለ30 6.67፣ 250 ሲካፈል ለ30 8.33፣ 50 ሲካፈል ለ30 3.33፣ 41.67 ሲካፈል ለ30 ነው የማደርገው። ይሄ ምክንያቱም 500 ቢሆን ለ365 አካፍየው 1.39 ይመጣልኛል ማለት ነው። ከወር ስለቀየርኩት ነው። ስለዚህ በዚህ መንገድ እያንዳንዱን አላቂ ዕቃዎች ወጪያቸውን እንደምርና አስቀምጣለሁ። መጨረሻ ላይ ስንት ይመጣል?
19 ብር ከ72 ሳንቲም ይመጣል ማለት ነው በቀን። ከዛ በመቀጠል ዕለታዊ የሳሙና ማሸጊያ እቃ ወጪ። ለምሳሌ እኔ ጥቅም ላይ የዋለ ሃይላንድ ነው የምጠቀመው። ስለዚህ ባለ 1 ሊትር ነው የምጠቀመው ብዬ ባስብ ስንት ያስፈልገኛል ማለት ነው? በቀን ውስጥ 50 ነው የማመርተው፣ 50 ሊትር። ስለዚህ 1 ሊትር ላይ ባሽገው 50 ሲባዛ በ30 ለወር የሚያስፈልገኝ ስንት ይሆናል? 1500 ይሆናል። ይህንን 1500 የመጣው ከዛ ነው ማለት ነው። የአንድ ዋጋ ደግሞ 50 ሳንቲም ነው ብዬ ባስብ ወይም ደግሞ 0.5 ብር ነው ብዬ ባስብ ወርሃዊ ወጪ 1500 ሲባዛ በ50 ሳንቲም 750 ብር ይመጣል። ጄሪካን ከነክዳኑ የሚያስፈልገኝ ከሆነ ማሽግ ከሆነ ብራንዴን ደግሞ ለመለጠፍ እና ለማስታወቅ ስቲከር ወይም ሌብል የሚያስፈልገኝ ከሆነ እያንዳንዱን እዚህ ጋር ጽፍና ከዛ ወርሃዊ ወጪውን እሰራለሁ። ወርሃዊውን ከሰራው በኋላ ደግሞ ዕለታዊ ወጪያችንን በ30 ስናካፍል እናገኛለን። ለምሳሌ ሃይላንድ ብቻ ስለሆነ የምጠቀመው ነው 750 ሲካፈል ለ30 25 ይመጣል። ልክ እንደዚህ ያደርግና የሁሉንም ደምሬ እዚህ ጋር አስቀምጣለሁ ማለት ነው። ስለዚህ አሁን ዕለታዊ አጠቃላይ ማሸጊያ እቃ ወጪያችን ስንት መጣ ማለት ነው? እዚህ ጋር 25 ብር መጣ ማለት ነው። ኦፕሬሽናል ኮስቱ ምን ብለናል? የትራንስፖርት ወጪ፣ ዩቲሊቲ፣ ሰራተኛ ደሞዝ፣ የቤት ኪራይ፣ ያላቂቃ እና ማሸጊያ እነዚህ ሲደመሩ ምን ይሰጠናል ብያለሁ? ኦፕሬሽናል ኮስቱን ይሰጠናል ማለት ነው። ስለዚህ ይህን ኦፕሬሽናል ኮስት እንደምራለን አሁን ከሰራ ነው ቴብሎች ተነስተን ማለት ነው። ለምሳሌ የትራንስፖርት ወጪ 46.67 ነው፣ ዩቲሊቲ 3.33፣ ሰራተኛ 100፣ የቤት ኪራይ 133.33፣ ያላቂቃ 19.72፣ ማሸጊያ 25 መጥቷል። አጠቃላይ ሲደመር 328 ከ6 ሳንቲም ይመጣል ማለት ነው። ዕለታዊ ወርኪንግ ካፒታል ኮስት ማለት የጥሬ ዕቃ ወጪ ሲደመር ኦፕሬሽናል ኮስት ብለናል። ስለዚህ ዕለታዊ ወርኪንግ ካፒታል ኮስታችን የጥሬ ዕቃችን ስንት ነው የመጣው? 1317.5፣ ኦፕሬሽናል ኮስታችን ደግሞ 328.06 መጣ። ሁለቱ ሲደመር 1645.56 መጣ። አጠቃላይ ወጪውን ደግሞ ስንደምር ፊክስድ ካፒታል ነው ወርኪንግ ካፒታል ነው ብያቸዋለሁ። ፊክስድ ካፒታል ቀደም ከሰራን ቴብል ተነስተን 0.97 ነው ይመጣልን። ዕለታዊ ወርኪንግ ካፒታላችን ደግሞ 1645.56 ብር መጥቷል ማለት ነው። ስለዚህ ሁለቱ ሲደመር 1646.53 ብር በቀን። ይሄ ምንድነው? ቶታል ዴይሊ ኮስታችን ነው። አሁን ምንድነው የምንሰራው? ብሬክ ኢቭን ፕራይስ ፐር ዩኒት። ይሄን ለመስራት አጠቃላይ ወጫችን ወይም ቶታል ዴይሊ ኮስት ሲካፈል የተመረተበት ብዛት ወይም ዩኒት ፕሮዲውስድ ማለት ነው። ስለዚህ አጠቃላይ ወጫችን እዚህ ጋር የሰራነው ነው 1646.53 ሲካፈል በቀን ውስጥ ደግሞ አመርታለሁ ብዬ ያሰብኩት 50 ነው። ዩኒት ፕራይስ ኮስቱ 32.93። ይሄ ብሬክ ኢቨን ፕራይሳችን ማለት ምንድነው? ወጫችን ሊሸፍንልን ይችላል ግን ፕሮፊት የለንም። ስለዚህ ዊዛውት ፕሮፊት ነው እዚህ ጋር የምናገኘው ማለት ነው። this means you need to sell each liter at 32.93 ብር to cover your costs ማለት ነው። አሁን ላይ በምናየው ሁኔታ የግብአቶች ዋጋ በየጊዜው ይቀያየራል። ለምሳሌ 10% ቢጨምር ምንድነው የመጀመሪያው ያገኘነው የጥሬ ዕቃ ዋጋ አለ ሲባዛ በምንድነው የምናረጋው? 10% ስለሆነ 1 ሲደመር 0.1 1.1 ትመጣለች። እቺ 1.1 የመጣችው ከዛ ነው። እዚህ ኳልስቱ ምን ይሆናል ማለት ነው? 1449.25 ብር በቀን። ይሄ 10% ከጨመረ በኋላ የሮ ማቴሪያል ኮስታችን ነው። ስለዚህ አጠቃላይ ወጪ ምንድነው ማረጋው? ፊክስድ ኮስት አለን 0.97 አለ። የሮ ማቴሪያል ኮስታችን ደግሞ ጨምሯል፣ እሱንም ማስቀምጠው ማለት ነው። ስለዚህ የሮ ማቴሪያል ኮስታችን ሲደመር ኦፕሬሽናል ኮስታችን። ስለዚህ ወርኪንግ ካፒታል ኮስታችን ትቀየራለች። ጂ ቫልዩ ስትቀየር ይሄም አብሮ ይቀየራል ማለት ነው። ስለዚህ ስደምረው በአጠቃላይ ስንት ይሆናል ማለት ነው? 1777 ብር በቀን። ስለዚህ ኒው ብሬክ ኢቨን ፕራይስ ፐር ዩኒት ደግሞ ስንት ይሆናል ማለት ነው? 1770 ሲካፈል ለ50 35.57 ብር በሊትር ይመጣል ማለት ነው። ስለዚህ ዋጋ ከጨመረ በኋላ በ35 ብር ከ57 ሳንቲም ካልሸጥኩኝ አያዋጣኝም፣ ያከስረኛል ማለት ነው። ወይም ደግሞ ወጪን መሸፈን አልችልም። ስለዚህ ምንድነው ማድረግ ያለብን? አሁን ፕሮፊታችን እንዴት ነው ማሰብ ያለብን? ወይም ደግሞ ሴሊንግ ፕራይሳችን እንዴት ነው መወሰን የምንችለው? አንደኛ ምን ላይ ዲፔንድ ይሆናል? ኢትስ ዲፔንድ ኦን አወር ኮስት ማለት ነው። እንዳወጣነው ወጪ ይወሰናል። ሁለተኛው ደግሞ ማትረፍ የምንፈልገው ፕሮፊት ማርጅን አለ ወይም ደግሞ ዲዛይር ፕሮፊት ማርጅን አለ። ይሄ ብቻ ግን አይደለም፣ ኮምፒቲቲቭ ማርኬት ፕራይሱ ማየት መቻል አለብን ማለት ነው። ተፎካካሪዎቻችን
በምን ያህል ዋጋ ነው እየሸጡ ያሉት የሚለው ማሰብ መቻል አለብን ማለት ነው። ስለዚህ እነዚህ ሶስቱን ነገሮች ኮንሲደር ማድረግ ይኖርብናል። ለምሳሌ ኮስት ቤዝድ ፕራይሲንግ የምናወጣውን ወጪ አስበን 30% ማትረፍ አለብን ብለን የምንነሳ ከሆነ ምን ይሆናል? ሴሊንግ ፕራይሳችን እዚህ ጋር ቅድም ያገኘናት አት ብሬክ ኢቭን ላይ ወይም ደግሞ ሚኒመም ኮስታችን ስንት ናት ብለናል? ወጪያችን ለመሸፈን 32.93 ያስፈልገናል ብለናል። ሲባዛ በምንድን ነው የማደርገው? 1 ሲደመር 30% ወደ ቁጥር ሲቀየር 0.3 ይሆናል። 1 ሲደመር 0.3 1.3 ትመጣለች ማለት ነው። ስለዚህ 32.93 ሲባዛ በ1.3 42.78 ብር ይመጣል ማለት ነው። ስለዚህ 30% መወስድ ከሆነ የምሸጥበት ዋጋ ስንት ይመጣል? 42.78 ብር ይመጣል ማለት ነው። ይህ እንግዲህ 30% ሳስብ ነው። ግን 30%ን ይሄን ወስጄ የተፎካካሪዎቻችን የሚሸጡበት ዋጋ 35 ብር ከሆነ እኔ ደግሞ በ42.81 ገበያ ላይ የኔን ምርት ማቀርብ ከሆነ ደንበኛ አላገኝም። ስለዚህ የማን ይመርጣል? ዝቅተኛ ዋጋ ያለውን ሳሙና ይመርጣል። ለምሳሌ በተለይ አሁን ኳሊቲው ተመሳሳይ ከሆነ ማለት ነው እኛ የምናመርተውና የእኛ ተፎካካሪዎች የሚያመርቱት የፈሳሽ ሳሙና ኳሊቲው ተመሳሳይ ሆኖ በብር ግን የኛ ውድ ከሆነ ከስተመር ወደኛ አይመጣም ማለት ነው። ስለዚህ ምን ማድረግ አለብኝ? ሌላ ተጨማሪ ነገሮችን ማሰብ መቻል አለብኝ። ምንድነው የማስበው? የኮምፒቲቲቭ ወይም ማርኬት ቤዝድ ፕራይሲንግ መጠቀም መቻል አለብኝ ማለት ነው። በዚህ ጊዜ ዋጋውን ለማስተካከል ለምሳሌ ምን ማድረግ አለብን? የእቃው ጥራት ምን መሆን አለበት? የኔት ምንድነው? ማሸጊያ ምን አይነት ነው ተፎካካሪዎቻችን የሚጠቀሙት? እኔስ ምን አይነት ማሸጊያ መጠቀም አለብኝ? የደንበኞቻችን እምነት እንዴት ማጣት እንችላለን? ወይም ደግሞ እነሱ እንዴት ማርካት እንችላለን የሚለውን ማሰብ መቻል ይኖርብኛል። ለምሳሌ የገበያ አማካይ ዋጋ 35 ብር እስከ 38 ብር ከሆነ በሊትር የኛ ዋጋ ደግሞ 32.93 ያ ማለት ምንም አይነት ፕሮፊት ሳይኖረን፣ ስለዚህ ምን ያህል ብሸጥ ያዋጣኛል የሚለውን ነገር ሳስብ የተፎካካሪዎቻችን ዋጋ ኮንሲደር የምናደርግ ከሆነ ምን ማድረግ አለብኝ? ከ36 እስከ 37 በሁለቱ ሬንጅ መካከል ማለት ያንን እንደመነሻ ወስድና ደንበኛ ካፈራው በኋላ ቀስቤ ዋጋ እየጨመርኩ መሄድ እችላለሁ ማለት ነው። ሶስተኛው ደግሞ የራሳችን ኢኒሻል ኮስታችን እንወስዳለን። ስለዚህ ከዚህ በታች ደግሞ መሸጥ አንችልም። ከዚህ በላይ ለመሸጥ ግን ምን ያህል ድረስ መሄድ አለብኝ የሚለውን ለማወቅ አሁንም የገበያ ዋጋ ጥናት ማድረግ ይኖርብናል። የነሱ ጥራት በምንድን ነው የሚለየው የሚለው ማየት ይኖርብናል ማለት ነው። ስለዚህ ፎርሙላን መቀየር ካለብን እዚህ ጋር ቀይረን ወደ እነሱ ወደሚሸጡበት ዋጋ መቅረብ መቻል ይኖርብናል ማለት ነው። የኛም የተሻለ እንዲሆን አድርገን በአነስተኛ ዋጋ ጀምረን ከዛ ቀስ እያልን ዋጋችንን እየጨመርን በመሄድ ገበያውን ሰብረን መግባት እንችላለን፣ ወይም ደግሞ ከገበያው እኩል አብረን መሄድ እንችላለን ማለት ነው። ሌላው እዚህ ጋር እንደ ተጨማሪ ልነግራችሁ የምፈልገው ነገር እዚህ ጋር የመጣችው ብር 32.93 መጣ። እዚህ ጋር ወይም መቀጠል እንችላለን ወይም ልናቆም እንችላለን። ወይ ፎርሙላ እንቀይራለን ወይም ባለን ፎርሙላ እንድንሰራ ሊያረገን የሚችል ነው። ለምሳሌ እዚህ ጋር 32.93 ብር እኔ ካመጣው ተፎካካሪዎች ደግሞ የሚሸጡበት ዋጋ 25 ብር ከሆነ እዚህ ጋር የመጀመሪያው ነገር ምንም ትርፍ ባይኖረኝም እዚህ ጋር ፎርሙላውን መቀየር እንዳለብኝ መወሰን መቻል አለብኝ ማለት ነው። አንደኛ የትኛው ብሬክ ኢቭን ፕራይስ መስራታችን የሚጠቅመን ለዚህ ነው። ዋጋው ግን ከዚህ በላይ ከሆነ ነው የሚቀጥለው ፕሮፊቴን በስንት ፐርሰንት ላሳድገው የሚለውን መቀጠል ያለብን ማለት ነው። ስለዚህ እዚች ጋር ይህንን ልትይዙልኝ እፈልጋለሁ። ሌላው ደግሞ ይህ ብቻ ሳይሆን ብሬክ ኢቨን ኳንቲቲ መስራት ይኖርብናል። ብሬክ ኢቨን ኳንቲቲያችን ማለት ዜሮ ፕሮፊት ላይ በቀን ውስጥ ምን ያህል መሸጥ አለብን የሚለውን የምናይበት ነው። ወይም ደግሞ ብሬክ ኢቨን የምንላት ቶታል ዴይሊ ኮስት ከሬቬኑ ጋር እኩል ሲሆን ነው። ለምሳሌ ቶታል ዴይሊ ኮስታችን 1645.25 ብር ቢመጣ ሴሊንግ ፕራይሳችን ደግሞ 32.91 ብር ቢሆን ብሬክ ኢቨን ኳንቲቲያችን ስንት ይሆናል? ቶታል ዴይሊ ኮስት ሲካፈል ሴሊንግ ፕራይስ 50 ሊትር ፐር ዴይ። ስለዚህ ምን ማድረግ አለብኝ ማለት አክቹዋል ኳንቲቲያችን 50 ሊትር ፐር ዴይ ነው መሸጥ ያለብኝ የሚለውን ታርጌት አድርገን ተነስተናል። ብሬክ ኢቨናችን ደግሞ ያ ማለት ቶታል ዴይሊ ኮስታችን ከሬቬኑ ጋር እኩል የሚመጣበት ወይ ማለት ወጫችንን ምንሸፍንበት ምን ሲሆን ነው? በቀን 50 ሊትር ስንሸጥ ነው። ስለዚህ ትርፋችንን ብቻ ሳይሆን እዚህ ጋር ማሰብ ያለብን በቀን ምን ያህል መሸጥ አለብን የሚለውንም ማየት መቻል ይኖርብናል ማለት ነው። ይሄ የሚያሳየው ምንድነው? you must sell 50 liters day at 32.91 ብር per liter to cover the cost without profit
በቀን ውስጥ ቢያንስ ምን ማድረግ አለብኝ? 50 ሊትር ፐር ዴይ መሸጥ መቻል አለብኝ ማለት ነው። እዚህ ጋር ምን ማድረግ እንችላለን? የተወሰነ ትርፍ ይዘን ያ ማለት የምንሸጥበትን ሴሊንግ ፕራይሳችንን ወደ 32.91 አቅርበን ከ50 ሊትር በላይ በመጨመር ፕሮፊት ማምጣት እንችላለን ማለት ነው። አሁን እዚህ ጋር ምንም አይነት ፕሮፊት ሳይኖር ግን ሰርቫይቭ ለማድረግ ነው ያወጣነው ወጪ ለመሸፈን ቢያንስ 50 ሊትር ግዴታ ነው መሸጥ ያለብን በዚህ ዋጋ ማለት ነው። ከዛ በመቀጠል ደግሞ ሌላ ምን አለ? 30% ፕሮፊት ቢኖረን ኒው ብሬክ ኢቨን ኳንቲቲውን እንሰራለን አት 30% ፕሮፊት ላይ ማለት ነው። ይሄ ምን ይሆናል? ሬቪኒው ታርጌት ሲካፈል ለሴሊንግ ፕራይስ ፕሮፊት ማለት ነው። ሬቪኒው ስንት ይመጣል ማለት ነው? ቶታል ዴይሊ ኮስት ሲደመር ቶታል ዴይሊ ኮስት ሲባዛ በ0.3 ማለት ነው 2138.83 መጣ። ሲካፈል ሴሊንግ ፕራይሴ በ30% ቅድም የሰራሁት 42.78 ነው የመጣው። ሳካፍለው 50 ሊትር አሁንም 50 ሊትር መሸጥ መቻል አለብኝ። ምን ለማድረግ? በ30% ፕሮፊት ለማግኘት ማለት ነው። 30%ቱን ብቻ ሳይሆን በቀን ውስጥ የምንሸጠውን ብዛት መሰብ መቻል አለብን። ሌላው አማራጫችን ደግሞ በቀን ውስጥ የምንሸጠውን ብዛት በመጨመር ዋጋችንን በመቀነስ በትንሽ ትርፍ ብዙ ምርት በመሸጥ ፕሮፊት ማምጣት እንችላለን። ስለዚህ ምን ጊዜ የምንሸጥበትን ዋጋ ብቻ ሳይሆን በቀን ምን ያህል መሸጥ አለብን የሚለውን ታርጌት ማድረግ መቻል አለብን ገበያው ላይ ለመቆየት ማለት ነው። ስለዚህ ይህንን ማሰብ ይኖርብናል። ለምሳሌ እዚህ ጋር ማየት ትችላላችሁ። ይሄ ቶታል የዩኒት ሶልድ ነው። ይሄ ደግሞ ሬቪኒዋችን ነው ወይም ኮስታችን ማለት ነው። እዚህ ጋር የምናወጣው ወጪ ማለት ነው። ሆሪዞንታል ላይ ነው ደግሞ ፊክስድ ኮስታችን ነው። ፊክስድ ኮስታችን እዚህ ጋር ኮንስታንት ነው የሚሆነው፣ ምክንያቱም አንዴ ነው የምንገዛው፣ በቀጣይነት የምንገዛው ስላልሆነ ኮንስታንት ነው የሚሆነው ማለት ነው ወጪው። ሬቪኒው አለ። ይሄኛው ደግሞ ቶታል ዴይሊ ኮስታችን አለ። ቶታል ዴይሊ ኮስታችን እና ሬቪኒው እኩል የሚመጣበት ቦታ ምን እንለዋለን? ብሬክ ኢቨን ፖይንት። ያ ማለት የቀን ገቢያችን ወጪያችንን ሊሸፍንን የሚችልበት ቦታ ማለት ነው። እቺ ፖይንቷ ማለት ነው። ይሄ እዚህ ፖይንት ላይ ምንም አይነት ፕሮፊት የለንም። ስለዚህ ፕሮፊት ለማግኘት ምን ማድረግ አለብን? አንደኛ ኳንቲቲያችንን ወይ መጨምረን በአነስተኛ ዋጋ መሸጥ መቻል አለብን፣ ወይም ደግሞ ፕሮፊታችንን ጨምረን አነስተኛ የሆነ ኳንቲቲ ብንሸጥ ግን ፕሮፊታችንን ጨምረን በዛም ሰርቫይቭ ልናደርግ እንችላለን ማለት ነው። ስለዚህ ፕሮፊት የምትታሰቡ ከየት በኋላ ነው? ከዚህ በኋላ ያለችው ነው። እዚህ ጋር የግሪን ኤሪያው እንደሚያሳየን ምንድነው? ፕሮፊት ነው። ከ50 ሊትር ፐር ዴይ በታች የምንሸጥ ከሆነ ግን ሎስ ነው የሚሆነው ማለት ያ ማለት 2 ብር የምንሸጥ ከሆነ ኳንቲቲው ደግሞ ከ50 በታች ከሆነ ኪሳራ ውስጥ እየገባ ነው የምንሄደው። ስለዚህ በዚህ መንገድ ገበያ ውስጥ እንዴት ነው ተረጋግተን መቀጠል የምንችለው የሚለውን ነገር በራሳችን በዚህ መንገድ መቆጣጠር እንችላለን ማለት ነው። ይህ እንግዲህ ምንድነው ወደ ምርት ከመሄዳችን በፊት ኤስቲሜት የምናደርግበት የአሰራር ሂደት ነው። አሁን ወደ ፕሮፊት ነው የምንሄደው። ፕሮፊት ፍሮም ሴልስ ያ ማለት የቀን ሽያጭ ገቢያችን ሬቪኒው ኢኳልስ ቱ ምን ይሆናል? የአንዱ ሽያጭ ዋጋ ወይም ደግሞ ሴሊንግ ፕራይስ ሲባዛ በአንድ ቀን የተሸጠ የምርት መጠን ወይም ኳንቲቲ ሶልድ 30% ፕሮፊት ስንወስድ 42.81 ነው። በቀን ውስጥ 50ውን እንኳን ብንሸጥ ብለን ብናስብ 2140 ይመጣል ማለት ነው። የቀን ትርፋችን ደግሞ ምን ይሆናል ማለት የቀን ሽያጭ ወይም ገቢያችን ሲቀነስ አጠቃላይ የቀን ወጪ ወይም ደግሞ ቶታል ዴይሊ ኮስታችን ማለት ነው። ሁለቱን ስናቀናንሰው 2140 እዚህ ጋር ሬቪኒው የሰራው ነው ሲቀነስ ወጪያችን 1646.53 ብር መጣ። ስለዚህ የቀን ትርፋችን 493.96 ምን ስናደርግ 50 ሊትር ፈሳሽ ሳሙና ስንሸጥ የምናገኘው ትርፍ ይሄን ይመስላል። ስለዚህ ምን ጊዜም ይሄን ያህል 30% ወይም ደግሞ 20% ፕሮፊት አገኛለሁ ብለን መንቀሳቀስ ብቻ ሳይሆን በቀን ውስጥ የምንሸጠውን ኳንቲቲ ማሰብ መቻል ይኖርብናል። ገበያ ውስጥ በተረጋጋ ሁኔታ ለመቀጠል ሰርቫይቭ ለማድረግ እነዚህ ሁለት ነገሮችን ኮንሲደር ማድረግ ይኖርብናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ ደግሞ በፋብሪካ ደረጃ እንዴት ፕሮፊታችንን መስራት እንችላለን፣ በምን ያህል ዓመት ወጪያችንን መሸፈን እንችላለን የሚለውን ነገር ምን ይሆናል። እዛ ላይ ብዙ ነገሮች ይካተታሉ። ለምሳሌ ታክስ ማካተት ይኖርብናል። እንደገና የማሽኖችን ዲፕሪሺዬሽን ይር ማካተት ይኖርብናል። ተጨማሪ ብዙ የምናካትታቸው ኮስቶች ስላሉ እነሱን ሁሉ ኮንሲደር አድርገን እንዴት ነው መስራት የምንችለው የሚለውን ነገር በሌላ ፕሮግራም የምናይ ይሆናል። ሀሳቡን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ መረጃው ለሌሎች ሰዎች ተደራሽ እንዲሆን የተለመደ ትብብራችሁ አይለኝ እያልኩ ለዛሬ እዚህ ጋር በቃለው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ነው።